ሰላም ለእናንተ ይሁን። ወደ ቻናሌ እንኳን ደህና መጣችሁ። ስለ ዓለማችን ያለን ዕውቀት ምን ያህል ነው? ታላቁን የግብጽ ፒራሚድ፣ ታላቁን የቻይና ግንብ ወይም የታይላንድን የባህር ዳርቻዎች ልናውቅ እንችላለን። ግን ይህች ግሎብ እኛ ከምናውቀው እጅግ የላቀ ነው። ዛሬ የምድር ካርታ ላይ መኖራቸው በራሱ እንዲህም አለ እንዴ የሚያስብለንን ሰው ሰራሽ ያልሆኑ በተፈጥሯቸው እጅግ አስገራሚና ብዙዎች የማያውቋቸውን 5 ድንቅ ስፍራዎችን ይዤላችሁ መጥቻለሁ። ራሳችሁን ለአንድ ታላቅ ጉዞ አዘጋጁ። እስከ መጨረሻው አብራችሁኝ ቆዩ እና ከነዚህ ቦታዎች የትኛው እጅግ እንዳስደነቃችሁ ኮመንት ላይ አሳውቁኝ። አንደኛ፣ ሪዮ ቲንቶ ስፔን። የመጀመሪያው መድረሻችን ወደ ደቡብ ምዕራብ ስፔን ነው። እዚህ በምድር ላይ ያለውን የማርስን ገጽታ የሚያሳይ ወንዝ እናገኛለን። ስሙ ሪዮ ቲንቶ ነው። ይህ ወንዝ በመጠኑ ቀይና ደማቅ ብርቱካናማ ቀለም ያለው ሲሆን የውሃው ገጽታ በፈላ መዳብ የተሸፈነ ያህል ነው። ሲያዩት ተፈጥሯዊ አይደለም። እጅግ ከፍተኛ የሆነ አሲዳማነት ያለውና ከሙቀት መጠኑ የተነሳ በአጠቃላይ ተራ ሕይወት መኖር የማይቻልበት አካባቢ ነው። ግን ይህ ቀለምና አሲዳማነት ከየት መጣ? ሚስጥሩ እዚህ አካባቢ ለ5000 ዓመታት ያህል ሲካሄድ በነበረው የማዕድን ማውጣት ሥራ ነው። በውሃው ውስጥ ያለው የብረት መዳብና ወርቅ ዝቃጭ ደረጃ እጅግ ከፍ ብሏል። አስገራሚው ነገር ሳይንቲስቶች ይህንን ወንዝ የሚጠቀሙት የሌሎች ፕላኔቶች ላይ ያለውን የህይወት ሁኔታ ለመፈተሽ ነው። በሪዮ ቲንቶ እጅግ አሲዳማ ውሃ ውስጥ ሊኖሩ የሚችሉ ኤክስትሪሞፋይል የሚባሉ ፍጥረታትን በማጥናት በሌሎች ፕላኔቶች ላይ ሊኖሩ ስለሚችል የባዕድ ህይወት ፍንጭ ያገኛሉ። በእርግጥም ምድራችን ራሷ ያልተጠበቁ ላቦራቶሪዎችን ደብቃለች። ሁለተኛ፣ የገሃነም በር ቱርክሜኒስታን። ሁለተኛው መዳረሻችን ደግሞ በቱርክሜኒስታን ካራኩም በረሃ መሃል የሚገኘው የገሃነም በር በመባል የሚታወቀው ግዙፍ የእሳት ጉድጓድ ነው። ይህ ጉድጓድ ከ60 ሜትር በላይ ስፋት ያለው ሲሆን በውስጡ ያለው እሳት ለ5 አስርት ዓመታት ያህል ሲነድ ይገኛል። በእርግጥ ሌሊት ላይ በረሃው ላይ ብሩህ ብርሃን የሚሰጥ ሰው ሰራሽ እሳተ ገሞራ ይመስላል። ይህ ሚስጥር የተጀመረው በ1971 ዓመተ ምህረት ነው። የሶቪየት የነዳጅ ቁፋሮ ቡድን በአካባቢው የነዳጅ ምርምር ሲያደርግ መሬቱ ተደርምሶ ግዙፍ ጉድጓድ ፈጠረ። ይህ ጉድጓድ ከፍተኛ መጠን ያለው ሚቴን ጋዝ ወደ አየር መልቀቅ ጀመረ። ሚቴን ለአካባቢው አደገኛ ስለነበር ሳይንቲስቶቹ ሁሉንም ነገር ለማቃጠል ወሰኑ። ግምታቸው እሳቱ በጥቂት ሳምንታት ውስጥ እንደሚጠፋ ነበር። ግን ተሳሳቱ። ይህ እሳት እስከ ዛሬ ድረስ ሳይቋረጥ እየነደደ ይገኛል። እዚህ ቦታ ላይ የምናየው የተፈጥሮና የሰው ልጅ ስህተት ውጤት የሆነ ዘላለማዊ የእሳት ትዕይንት ነው። ሶስተኛ፣ የመርከብ ድንጋዮች ሸለቆ አሜሪካ። ሶስተኛው ቦታችን ወደ አሜሪካ ካሊፎርኒያ ትልቁና ደረቁ የሞት ሸለቆ ይወስደናል። እዚህ አስገራሚ የሆኑ ነገሮችን እናገኛለን። በራሳቸው የሚንቀሳቀሱ ድንጋዮች። በሬስትራክ ፕላያ በተባለው ሜዳ ላይ ከባድ የሆኑ ድንጋዮች ከኋላቸው ረጅም የመንሸራተት ፈለግ እያሳዩ ሜዳውን ያቋርጣሉ። እነዚህ ድንጋዮች የሚመዝኑት እስከ 100 ኪሎ ግራም ድረስ ነው። የረጅም ጊዜ ሚስጥር ነበር። ይህንን ድንጋይ ማን ወይም ምን እንደሚገፋው ማንም ሊፈታው አልቻለም።
በቅርቡ ግን ሚስጥሩ ተፈቷል። የሚንቀሳቀሱት በሰዎች ወይም በማይታይ ኃይል አይደለም። በሚገርም ሁኔታ የሚንቀሳቀሱት በበረዶና በንፋስ ጥምረት ነው። በክረምት ወራት ሜዳው ቀዝቅዞ ቀጭን የበረዶ ንጣፍ ሲፈጠር፣ ጠንካራ ንፋስ በሚመጣበት ጊዜ እነዚህን ድንጋዮች በቀስታ እንዲንቀሳቀሱ ያደርጋቸዋል። እውነት ነው። የዓለማችን እጅግ ደረቅ ከሆኑ ቦታዎች አንዱ ላይ የበረዶ ቅንጣቶች ተአምር ይሰራሉ። አራተኛ ካኖ ክሪስታለስ ኮሎምቢያ። አራተኛው መድረሻችን ከገነት የመጣው ቀስተ ደመና ወደ ተባለበት ወደ ኮሎምቢያ ነው። ይህ ወንዝ ካኖ ክሪስታለስ ይባላል። አብዛኛውን ዓመት እንደማንኛውም ንጹህ ወንዝ ሆኖ ቢታይም በዓመቱ የተወሰኑ ወራት ውስጥ ግን ወደ ልዩ የተፈጥሮ ስዕል ይለወጣል። ውሃው ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊና ጥቁር ቀለም ያላቸውን ነገሮች ያንጸባርቃል። ይህ አስደናቂ ክስተት የሚመነጨው በማካሬና ክላቢገር በሚባል የውሃ ተክል ነው። ይህ ተክል የፀሐይ ብርሃን የሙቀት መጠንና የውሃ ደረጃ ሲስተካከል ለህልውናው በሚያደርገው ትግል ምክንያት ወደ እነዚህ ደማቅ ቀለማት ይለወጣል። የወንዙ ውሃ እጅግ ንጹህ ከመሆኑ የተነሳ እነዚህ ተክሎችና ከስር ያሉት ድንጋዮች በግልጽ ይታያሉ። ይህ የፎቶግራፍ አንሺዎች መዳረሻ ሲሆን ተፈጥሮ ራሷ ፈጣሪ መሆኗን በግልጽ የሚያሳይ ስፍራ ነው። በእርግጥም ይህ ወንዝ ተፈጥሮ ቀለም የተቀባችበት ድንቅ ሥራ ነው። አምስተኛ የክሪስታል ዋሻ ሜክሲኮ። የመጨረሻው ወደ ሆነው መዳረሻችን ወደ ሜክሲኮ ከመሬት በታች 300 ሜትር ጥልቀት ወደሚገኝ ወደ ምስጢራዊ ስፍራ ነው። ይህ ስፍራ የክሪስታል ዋሻ በመባል ይታወቃል። ይህ ዋሻ ግዙፍ የሆኑ የሴሌናይት ክሪስታሎች ያሉበት ሲሆን ከእነዚህ ውስጥ አንዳንዶቹ እስከ 11 ሜትር የሚደርስ ርዝመትና የመኪና ያህል ውፍረት አላቸው። በዓለም ላይ ታይተው ከሚታወቁት ክሪስታሎች ሁሉ እጅግ ግዙፉ ናቸው። እነዚህ ክሪስታሎች የተፈጠሩት በዋሻው ውስጥ ያለው ሙቀትና የማዕድን ክምችት ለብዙ ሺህ ዓመታት ሳይለወጥ በመቆየቱ ነው። ግን ዋሻውን መጎብኘት እጅግ አስቸጋሪ፣ በውስጡ ያለው ሙቀት እስከ 58 ዲግሪ ሴልሺየስ የሚደርስ ሲሆን የአየር እርጥበት ደግሞ ከ90% በላይ ነው። እነዚህ ሁኔታዎች ለሰው ልጅ ከ30 ደቂቃ በላይ መቆየት እንዳይችል ያደርጉታል። በእርግጥም ከምድር ስር የተደበቀ እጅግ ውድና ግዙፍ የተፈጥሮ ሀብት። ዋው! ዓለማችንን አስደናቂ በሚያደርጉ ነገሮች ተሞልታለች። እነዚህ 5 ስፍራዎችን ስንመለከት ተፈጥሮ ከሰው ልጅ የፈጠራ ችሎታ በላይ የሆኑ ነገሮችን መፍጠር እንደምትችል ያስተምሩናል። እያንዳንዳቸው የራሳቸው ታሪክ፣ የራሳቸው ሚስጥር አላቸው። አሁን የእናንተ ተራ ነው። ከነዚህ 5ቱ አስገራሚ ቦታዎች መካከል እጅግ በጣም ያደነቃችሁትና እንዲህም አለ እንዴ ያላችሁበት የቱ ነው? በአስተያየት መስጫ ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። ወደፊት የሚለቀቁትን አስገራሚ ይዘቶች እንዳያመልጣችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን የቻናሌ አባል ይሁኑ። መልካም ጊዜ። በሌላ ያልተለመደና አስገራሚ ቪዲዮ እስክንገናኝ ድረስ ሰላም።